ቢሾፍቱ ለምን አዲሱን የኢትዮጵያ አየር መንገድ ግዙፉን አየር መንገድ ለመስራት ተመረጠች? ያው ከምክንያቶች ውስጥ እንደ አንደኝነት የሚጠቀሰው አዲስ አበባ ከፍተኛ የሆነ አልቲዩድ ላይ ነው የምትገኘው። ለምሳሌ ከኢትዮጵያ ከአዲስ አበባ የሚነሱ አብዛኞቹ ፍላይቶች ስፔሻሊ እስከ አሜሪካ የሚበሩት ፉሊ ሎድድ አድርገው አይበሩም ማለት ነው። ተሳፋሪ ነዳጅ እና ካርጎ አንድ ላይ ሙሉ በሙሉ ጢም አድርገው መጫን አይችሉም። ይሄ የሆነበት ምክንያት ደግሞ ከፍተኛ የሆነ የአየር ግፊት ዴንስ የሆነ አየር ስላለ እዚህ ጋር አውሮፕላኑ ያን ሰንጥቆ መነሳት አይችልም። ስለዚህ አንደኛውን መቀነስ አለበት፣ ክብደት መቀነስ አለበት። ለምሳሌ ሰው ፉል ካረገ ካርጎ መቀነስ አለበት፣ ወይ ደግሞ ነዳጅ መቀነስ አለበት ማለት ነው። ስለዚህ ነዳጅ ቀንስና እስካሁን ድረስ የነበረው ትሬንድ እንዴት ነው? ሮም ይሄዳል። ከሮም ነው ድጋሚ ተነስቶ ወደ አሜሪካ የሚበረው ማለት ነው። አሁን ግን ቢሾፍቱ ላይ የሚሰራው አየር መንገድ ይሄን ችግር ሙሉ በሙሉ ይቀርፈዋል ማለት ነው። ቢሾፍቱ ከአዲስ አበባ አንጻር በተወሰነ መልኩ ሎላንድ ላይ የምትገኝ ቦታ ስለሆነች ከባህር ጠለል በታች ከ2000 በታች ነች ያለችው። ስለዚህ ከባህር ጠለል ላይ ማለት ነው። በዚህም ምክንያት ቢሾፍቱ ላይ የሚሰራው አየር መንገድ አሁን የትኛውም አውሮፕላኖች ፉሊ ሎድ አድርገው እንዲነሱና ዳይሬክት የሆነ ፍላይት እንዲያደርጉ ያረጋቸዋል ማለት ነው። በተጨማሪም ደግሞ ኢትዮጵያ አየር መንገድ በአመት እስከ 21 ሚሊዮን አካባቢ መንገደኞችን ነው የሚያጓጉዘው እዚህ ቦሌ ያለው አየር መንገድ ማለት ነው። አሁን ግን ቢሾፍቱ ላይ የሚሰራው አየር መንገድ በመጀመሪያው ምዕራፍ እስከ 60 ሚሊዮን ቀጥሎ በሚሰራው ሲጠናቀቅ ደግሞ እስከ 120 ሚሊዮን ተጓዦችን ማስጓዝ ያስችላል ማለት ነው። ይህ ደግሞ ሀገራችንን አሁንም ኢትዮጵያ አየር መንገድ ከአፍሪካ ቶፕ አድርጎናል። ከዚህ በኋላም ባሉት በመጪዎቹ ዓመታት በሙሉ ሰማይ ሰቅሎት እንትኑን ይሄ ሌቭሉን ከፍ እንዳደረገው ይቀጥላል ማለት ነው። እንኳን ደስ አለን። እኔ ደስ ብሎኛል በበኩል የኢትዮጵያ አየር መንገድ ትልቅ ፕሮጀክት በመስራቱ። በዚህም ደግሞ በጣም ብዙ ሰዎች የአቪዬሽን ዘርፍ ላይ ያሉ ሰዎች በጣም ብዙ የስራ እድልም ይፈጠራል ብዬ አስባለሁ። ፎሎ እያደረጋችሁኝ ይመቻችሁ።